አንድ ቁጥር መሰናክል እንገባለን። ስንገባ በጠርዙ በኩል ነው። ወደ ጠርዙ ልክ እንደምትመለከቱት በደንብ ሰፋ አድርገን እና ጉቶዋን የተወሰነ አለፍ እንልና መሪያችንን ወደ ቀኝ ስበን በሁለቱ ጉቶ መሃል ለምገባ መሃለኛውም ሰፋ ሲል በደንብ ወደ ግራን ስብና ወደ ጠርዙ በደንብ እንጠጋለን። ሲሮጥብን ፍሪሲዮኗን ትንሽ አፈን ማድረግ እንዳይሮጥብን። ከዛ መሪያችንን ቶሎ መሳብ ጠርዙንም እንዳይነካብን። ከዛ ፍለፊት ቀጥ እስኪል ፍለፊት ያያየን ቀጥ ማድረግ። እሺ ወደፊት ስንሄድ ስፖኪዮ ያያየን ባንዲር ጥሩ ነው። ፍለፊት ቀጥ ሲል ፍሪሲዮን ፍሬን ይዘን እንቆማለን። መኪና ለማሽከርከር የሚያበቃችሁን ዕውቀት በተወሰነ አግኝታችኋል ብዬ አስባለሁ። ዕውቀቱን ለማዳበር ልምምድ ወይም ስኪል ወሳኝ ነው። ስለዚህ መንጃ ፈቃዳችሁን ጨርሳችሁ ከተማ ላይ እጃችሁን ለመፍታት ስትፈልጉ በራሳችሁም ይሁን በእኛ መኪና ልናለማምዳችሁ ተዘጋጅተናል። እርስዎ ቪዲዮ ስር ባለው ስልክ ያናግሩን። በቅንነት በታማኝነትና በሙያ ለማገልገል ቃል እንገባለን። የኋላ ማርሽ እናስገባና የኋላ ጎማ የመጀመሪያው እንጨት ጋር በቀኝ ስፖኪዮ በኩል እስክትደርስ እንጠጋለን። በቀኝ ስፖኪዮ በኩል የመጀመሪያው ጉቶ ጋር ስንደርስ መሪያችንን ወደ ቀኝ እንሰብርና በግራ ስፖኪዮ ሁለት ጉቶዎች መፈለግ። ሁለት ጉቶ ስናይ ወደ ቀኝ የሰበርነውን ሁለት ዙር መሪ ወደ ግራ እንመልስና የኋላ ጎማ በግራ ስፖኪዮ በኩል የኋላ ጎማ እንጨቱ ጋር እስኪደርስ እንጠጋለን። የኋላ ጎማ እንጨቷ ጋር ሲደርስ ሁለት ዙር ወደ እንጨቱ ወይም ወደ ግራ እንሰብርና በቀኝ ስፖኪዮ የመጨረሻዋን እንጨት እንፈልጋለን። ሲሮጥብን ፍሪሲዮን ትንሽ አፈን ያደርገን የመጨረሻዋ እንጨት ብቅ ስትል ወደ ግራ የወሰድነው መሪ ወደ ቀኝ እንመልስና የኋላ ጎማው የመጨረሻዋ እንጨት ጋር በቀኝ ስፖኪዮ ያያየን መድረስ። ልክ ሲደርስ እንቆምና አሁንም መሪ ወደ ቀኝ ድጋሚ እንሰብርና ወደ ቀኝ ሰብረን በግራ ስፖኪዮ ጠርዙ ቀጥ ብሎ እስኪታየን ቀጥ ሲል እንቆምና ወደ ቀኝ ወሰድነው ወደ ግራ መልሰን በግራም በቀኝም ስፖኪዮ ያያየን ወደ ኋላ መውጣት። ፍለፊት ላይ ሶስቱም ጉቶዎች እስኪታዩን ወደ ኋላ እንጠጋለን። አዲስ አበባ ላይ ብቸኛው የአውቶሞቢል መፈተኛ ቦታ ምድብ 2 ሙሉውን ዩቲዩብ ላይ ያገኛሉ። ሊንኩ ባዮ ላይ አለ።